ትልልቅ ጨዋታዎች የግሉ ናቸው። የተለያዩ ቦታዎች ላይ ገብቶ መጫወት ይችላል። ሬቲንጎቹ ይደንቃሉ። ታዲያ የዚህ ተጫዋች መጨረሻ ምንድነው? በርካቶች የሚጠብቁት ጉዳይ ነው። ማይልስ ሉዊስ ስኬሊ ገና 19 ዓመቱ ነው። በጣም አስደናቂ ተጫዋች ነው። አርሰናል እንግዲህ በዚህ ክረምት ተጫዋቹን ለማንቸስተር ዩናይትድና ለቼልሲ ኦፈር አድርጓል ሲባል ሰምተናል። ከቀን ወደ ቀን ይሄ ነገር እያደገ መጥቶ ነበረ። የኋላ የስኬሊ ጥራት በተለያየ መንገድ እየጨመረ መምጣቱን የማንቸስተር ሲቲው ጨዋታ ደግሞ ብዙ የተናገረ ብዙ ያረጋገጠ ነበር። ያ ጨዋታ እስኪመጣ ድረስ በርካቶች በስኬሊ ጉዳይ ላይ አርሰናል ወስኗል የሚል ስሜት ነበራቸው። ያ ጨዋታ ከመጣ በኋላ ግን ስኬሊ ላይ ድጋሚ አርሰናል እንዲያስብ እንዲያጤን ያስገድደዋል። አንድ መረጃ ላይ ምን አይነት ነገር እየወጣ ነበረ? ስኬሊ ትልልቅ ጨዋታዎች ላይ በጣም ጥሩ ሬቲንግ አለው። ለምሳሌ ባሳለፈው ውድድር ዘመን ከቶትናም ጋር 7.6 ሬት ተደርጓል። ከሪያል ማድሪድ ጋር በአውሮፓ መድረክ 8.1 ሬት ተደርጓል። ከቼልሲ ጋር 7.2፣ በድጋሚ በአውሮፓ መድረክ ከፓሪስ ሰን ዠርማ ጋር 7.5፣ ከሪያል ማድሪድ ጋር ሌላ የመልስ ጨዋታ ላይ 7.5፣ ከማንቸስተር ዩናይትድ ጋር እንዲሁ 7.5 ሬት ተደርጎ ያውቃል። ይሄ የተጫዋቹን ከፍታ በደንብ የሚናገር ነው። የማንቸስተር ዩናይትድ የቀድሞ ተጫዋች መካከል አንደኛው ሩኒ ደግሞ ይሄን ተጫዋች በዚህ ዋጋ ማግኘትና መውሰድ መልካም እንደሆነ ለማንቸስተር ሰዎች ነገሩ እንዲሳካ አይነት ጥያቄ እንዳለው ግን የማንቸስተር ሰዎች ዳይላማ ውስጥ እንደገቡ ሚኬል አርቴታና አርሰናልን በተመሳሳይ እዛ ስሜት ውስጥ ስለመሆናቸው እየተነገረ ነው። ዋነኛው ምክንያት ማይልስ ሉዊስ ስኬሊን ሚኬል አርቴታና አርሰናል በደንብ መጠቀም ይፈልጋሉ። ገና 19 ዓመቱ ነው። ሚስተር ኤቨሪዌር መባል ይችላል። ተከላካይ ዲፓርትመንት ላይ ከግራ መነሳት ይችላል። በግራ በኩል ከፊት ለፊት መጫወት ይችላል። ከዛ በኋላ ደግሞ አማካይ ክፍል ላይ የጥልቅ አማካይ ወይም ደግሞ እንደ 8 ቁጥር ማገልገል የሚያስችል ጥራት አለው። ከኳስ ጋር ያለው ድፍረት በፕሬሲንግ ወጥመድ ጊዜ ወይም ደግሞ የፕሬሲንግ ትሪገር ጊዜ ራሱን ከዛ ችግር ይዞበት የሚወጣው ጥራትም ስኬሊን ከፍ ያደረገ አቅም እንዳለው ያሳያል። ለምሳሌ መጨረሻ ኳሶቹ ምን ያክል አደገኛ እንደሆኑ በፕሪንሲፓሊቲ ስታዲየም ያቺ ለካላፊዮር የሰጣት ኳስ በራሷ የምትናገር ይመስላል። በመከላከል ረገድ ላይ ውስን ክፍተት ሊኖርበት ይችል ይሆናል። ከኳስ ጋር ባለው ምቾት ግን በጣም አስደናቂ ነው። ለአርቴታና ለአርሰናል ከባዱ ነገር ስኬሊ ማጉረምረም ከጀመረ ወይም ደግሞ አልቀመጥም የሚለው ሐሳቡ የሚገዝፍበት ከሆነ ብሩኖ ጊማሬሽ እና ዴክላን ራይዝን ሰብሮ መግባት ካልተቻለው የመልቀቅ ግዴታ ውስጥ ይገባል። ያ ደግሞ እሱን ለመግዛት ለሚፈልጉ ቡድኖች ጠንካራ አጋጣሚ ይመስላል። የማንቸስተር ኢቭኒንግ ኒውስ እንዳወጣው መረጃ ግን አሁንም ማንቸስተር ዩናይትድ በተጫዋቹ ጉዳይ ላይ ቅርብ ሆኖ እየተከታተለ እንደሆነ፣ ቼልሲም ችላ እንደማይለው፣ ምናልባት አርሰናልና ዙቢሜንዲ አብረው የሚቀጥሉ ከሆነ ስኬሊ በሊጉ ላይ ብዙ የጨዋታ ደቂቃ ስለማግኘቱ ስለሚያጠራጥር የመልቀቅ እድሉ ሰፊ ሊሆን እንደሚችል ይነሳል። ይሄን የአርሰናል ደጋፊዎች ይፈልጉታል የሚል እምነት የለኝም። ከባርባዲያን እና ከጉያና ቤተሰቦች የተገኘ ነው። ሚክስድ ነው ከሁለቱም። የእንግሊዝ ብሔራዊ ቡድን ተጫዋች መሆኑም ተረጋግጧል። ይሄ ተጫዋች በትልልቅ ጨዋታዎች ላይ ማንጸባረቅ ማበብ ይችልበታል፣ ያውቅበታል። የማንቸስተር ሲቲ እና የአርሰናል የኮሚቴ ሽል ጨዋታ ስለሱ ጥራት ብዙ ይናገራል። የአርሰናል ደጋፊዎች በእርግጠኝነት ተጫዋቹ እንዲወጣባቸው አይፈልጉም። የሚወጣ ከሆነ ደግሞ ለአርሰናል በጣም ከባድ ነው። ኢትዮጵያ ውስጥ ላሉት ወደ ማንቸስተር ዩናይትድ ሊያቀና ከቻለ፣ እንግሊዝ ላሉት ደግሞ ወደ ቼልሲ ሊያቀና ከቻለ፣ እስካሁን የስኬሊ ጉዳይ ግን ሳይለይ ሊጉ ሊጀምር ቀናት ብቻ ቀርቶታል።